እሺ አሁን ደግሞ ኦክሲላሪ ቪው እናያለን ኦክሲላሪ ቪው ስናይ ምንድነው የኦክሲላሪ ቪው ዋና ሐሳቡ ኢንክላይንድ ፕሌን ይኖራል ያንን ኢንክላይንድ ፕሌን ከዋናው ሜዠርመንቱ ጋር ከና ሜዠርመንቱ ትክክለኛ ሜዠርመንቱ ማምጣት ነው ብዙ ጊዜ መልቲ ቪው ላይ ሲሰራ የኢንክላይንድ ፕሌኑ ትክክለኛ ሜዠርመንት አይሰጥም ወይም ደግሞ አናገኘው የምናገኘው እንዴት ነው ፓይታጎረስ ቴረም ተጠቅመን ወይ በሌላ መንገድ ይሆናል እንጂ ወይ ከዚህ እስከዚህ ያለውን በማስመሪያችን ለክተን ሊሆን ይችላል እንጂ ትክክለኛ ሜዠርመንቱን የምናገኘው በሱ በኩል ስናይ የሚታየው ምን አይነት ቪው ሊታይ እንደሚችል በኢንክላይንዱ ፕሌን በኩል ያለውን ቪው ማወቅ አንችልም ኦክሲላሪ ቪው ደግሞ የሚረዳን በኢንክላይንዱ ፕሌን በኩል ፐርፔንዲኩላር ሆነን ማየት እንድንችል ያስችለናል መልቲ ቪው እንድናወጣ በዛ በኩል ሆነን ማለት ነው ስለዛ ፐርፔንዲኩላር የሆነ ላይን ከዛ በፊት ምን እንደምናደርገው ስንሰራ አሳሳሉ ስቴፑ እዚህኛው ላይ ለኢንክላይንዷ ላይን ፓራላል የሆነ ላይን እናሰምራለን የት አካባቢ የፈለግነው ቦታ መሆን ይችላል በጣም መቅረብም በጣም መራቅም ይችላል ግን የሚመቻችሁ ቦታ ይሄኛውን ሳይድ ቪውን ማይነካ ቦታ ላይ ቢሆን ይመከራል ፍሪ ሃንድ ስለማሳያችሁ ትክክል ላይ መጣ ይችላል ለማሳየት ያህል ነው ታዲያ በዚህ በኩልም ደግሞ እንደዚሁ ከሁለቱም መካከል ላይ ይሄኛውና ይሄኛው ቪው መካከል ላይ ደግሞ እንዲሁ እንዲህ አይነት መስመር እንጠቀማለን ከዛ ከዚህ እስከዚህ ያለው ርቀት እዚህ ጋር ቦታ እንሰጣለን ለዛ ርቀት ከዛ ለኢንክላይንዱ ፕሌን አሁን ምን ሰራው ምንድነው ለኢንክላይንዱ ፕሌን ለዚህ ለእያንዳንዱ ፖይንቶች ፕሮጀክት እናደርጋለን እና ፕሮጀክት ስናደርግ ታዲያ 90 ዲግሪ እየሰራን ማለት 90 ዲግሪ የሚሰራ መሆን አለበት የምንሰራው እንደዚህ ፕሮጀክት ባደርግ ይሄ 90 ዲግሪ ሊሰራልኝ አይችልም በጣም አሰግቼ እንደዚህ ሊሆን በጭራሽ አይችልም ደግሞ ይሄ ለዛ እሺ 90 ዲግሪ የሚሰራ 90 ዲግሪ የሚሰራ ማስመሪያችሁን በዚህ በኩል አቆማችሁ አንዱን ማስመሪያ ሌላኛው ማስመሪያ ደግሞ 90 ዲግሪ በዚህ ሰርቶ ያንን ፖይንት ፕሮጀክት ማድረግ ይቻላል ፕሮጀክት ላር በዚህ በኩልም እንደዚሁ 90 ዲግሪ ሰርቶ ፕሮጀክት ይሆናል ማለት ነው እዚህ ጋር 90 ዲግሪ ይሰራል ከዛ በኋላ ከዚህ እስከዚህ ያለው ርቀት ብያቸዋለሁ ቅድም እዚህ ጋር ቦታ ሰጠሁኝ ለሱ ከዛ በኋላ ምን ልስራ ለዚህ ፕሌን ማለትም ከዚህ እስከዚህ ያለውን ላይን እዚህ ጋር የሚታየው ላይን ልስራ ግን ከዛ በፊት ፕሮጀክት ያላደረኳቸው ሌላ ላይኖች ስላሉ እነሱ መጀመሪያ ፕሮጀክት ላድርግ ኢንክላይንዱ ላይ ያሉ ሌላ ላይኖች አሉ ለምሳሌ እዚህ ጋር ሂድን ላይኑ እዚህ ጋር ፖይንት አለች የሱን ፕሮጀክት እነዚህን እንደ ሪፈረንስ አንዱ መስመር ካሰመርኩኝ በኋላ አንዱን እንደ ሪፈረንስ ወስዳችሁ መስራትም ይቻላል እንደዚህ ይመጣል ማለት ነው ሌላ ኢንክላይንዱ ላይ ያለ ፕሮጀክት ያላደረግነው ፖይንት የለም አሁን ላይ ስለዛ ፓርሻል እና ኮምፕሊት የሚባል ደግሞ አለ ፓርሻል የሚባለው ኢንክላይንዱን ፕሌን ብቻ ምንሰራ ከሆነ ፓርሻል ይባላል ኮምፕሊት የሚባለው ደግሞ ሌሎቹን ኮንሲደር ካደረግን ለምሳሌ ከዚህ እስከዚህ ያለው ነው ኢንክላይንዱ ከዚህ በኋላ ያለው ከዚህ እስከዚህ ድረስ ያለችውን ከጀርባ ያለውን ይሄን ሌላውን ኮንሲደር የማረግ ከሆነ ያኔ ኮምፕሊት ይሆናል ማለት ነው አሁን ፓርሻሉን መጀመሪያ እንስራ ስለዛ ፓርሻሉን ሰራ እነዚህን ፕሮጀክት አደረኩኝ እዚህ ጋር ቀጥ ያለ መስመር አለ የሚታያችሁ ይሄ ማለት ነው እሱ መስመር እዚህ ጋር ልስራ ከዚህ እስከዚህ ድረስ ከዛ ከዚህ እስከዚህ ያለውንም ርቀት ደግሞ የተሰጠኝን ያህል እሄዳለሁ ማለት ነው ከዛ እንዲህ ያለ ሬክታንግል ሰራ ከዛ በኋላ ደግሞ እዚህ ጋር መሃል ለመሃል ከዚህ እስከዚህ ገባ ምን ያህል እንደምል ተሰጥቶኛል ለምሳሌ እዚህ ጋር 2 ነው የሚለው 2 ወደዚህ ገባላለሁኝ ማለት ነው ከዛ ውስጥ ግን የትኛው ነው የሚደምቀው ከዚህ እስከዚህ ድረስ ያለው ደምቆ ይታያል ከዚህም እስከዚህ ድረስ ያለው ደምቆ ይታያል ይሄ ፓርሻሉ ነው ማለት ነው ፓርሻሉን ጨረስኩኝ አሁን ኮምፕሊት እናድርገው ኮምፕሊት ለማድረግ ምንድነው የሚጠበቅብን የቀሩትን ፖይንቶች ፕሮጀክት ማድረግ ለዛ የቀሩትን ፖይንቶች ፕሮጀክት እናድርግ ይሄንን ፕሮጀክት እናድርግ ይሄንን
እንዳጋጣሚ ሆነ ይሄ ኦቨርላፕ አድርጎብኛል። በማስመር ያሰሩት በትክክለኛ መንገድ ሊመጣላችሁ ይችላል። እሺ ስለዚህ እነዚህ እንዳለ ፕሮጀክት አደረግን። የቀሩት እንዳለ ይሄንን የቀረ የለም ማለት ነው ከዚህ በኋላ። እሺ ከዚህ በኋላ ምንድነው የምናደርገው? ከዚህ የተረፈው ከዚህ እስከዚህ ድረስ ያለችው ማለት ናት። ከዚህ እስከዚህ ድረስ ያለችው ምን ሆና ነው የምትታየን? ከዚህ እስከዚህ ሬክታንግል ሰርታ ትታየናለች። ከዛ በኋላ ደግሞ እዚህ ጋር ሂድን ላይን አለ። ሂድን ላይኑ የሚጠቁመን ምንድነው? ወደ ውስጥ ይሄ ነገር ወደ ውስጥ የተቆረጠ መሆኑ በዚህ ቅርጽ በዚህ በሬክታንግሉ ቅርጽ ወደ ውስጥ እየተቆረጠ የሚሄድ መሆኑን ነው የሚያሳየን። ስለዚህ ከዚህ ወደዚህ የሚሄድ ነገር አለ ነው። ወደ ውስጥ የተቆረጠ ነገር አለ። ስለዚህ ወደ ውስጥ መቆረጡን በምን ላጠቁም? የምጠቁመው በሂድን ላይን ነው አይደለም? ስለዚህ ሂድን ላይን ልጠቀምና እስከየት ድረስ ነው? እስከዚህኛዋ ያው የዚህኛውን ፕሮጀክት አድርጌያለሁ እስከዚህ ድረስ ማለት ነው። እስከሷ ድረስ ሂድን ላይን እሰራለሁ። እስከሷ ድረስ ሂድን ላይን እሰራለሁ። ጨረስኩኝ ማለት ነው። ለዚህኛው ሂድን ላይን እንዳልሰራ እዚህ ጋር ኦብጀክት ላይን አለ። ኦብጀክት ላይን ካለ ኦብጀክቱ ላይን ላይ ደግሞ ሂድን ላይን አይሰራም። ስለዚህ እዛ ላይ ሂድን ላይን አንሰራም። ከዚህ የተረፈውን ባዶ ቦታ ላይ ግን ሂድን ላይን እንሰራለን። ከዚህ በኋላ ጨረስን ማለት ነው ወይስ ያልሰራነው የረሳነው ቦታ አለ? ለምሳሌ እንምጣችን ፕሮጀክት አድርገን ነበር ምንም አልሰራንባትም። ምንድነው እዚህ ጋር ሊሆን የሚችለው? እዚህ ጋር ሊሆን የሚችለው ቀጥ ያለ መስመር ነው በውስጥ በኩል የሚታይ። ከዚህ እስከዚህ ያለው ነገር ቅድም ተቀዷል ስንል ነበር እና በዚህ በኢንክላይንዱ በኩል ፐርፔንዲኩላር ሆነ መተን ስናየው ይሄ ቀዳዳ ወደ ውስጥ ያሳየናል ማለት ነው። እዚህ ቦታ ላይ ወደ ውስጥ ያሳየናል። ስለዚህ ይሄኛው ከዚህ እስከዚህ ያለው ይደምቃል። ከዚህ ውጪ ያሉት ግን የሚደምቁ አይደሉም። ከዛ በኋላ ደግሞ ይሄንን ፕሮጀክት አድርገናል እዚህ ጋር ያለችው። እሷን ደግሞ ፕሮጀክት አድርገናል። እዚህ ጋር ስንመጣ ምንም አልሰራንበትም። ምንድነው የሚሰራው? ይሄ ነገር ምንድነው? ቀጥ ያለ መስመር ነው አይደለ? ከጀርባ በኩል ያለ በዚህ በኩል ያለ ቀጥ ያለ መስመር ነው። ከዚህ እስከዚህ ድረስ ያለ ቀጥ ያለ መስመር ነው። እና እሱ ቀጥ ያለ መስመር ምን ሆኖ ነው የሚታየን? ምንም ሆኖ አይታየንም። በዚህ ጋር በፐርፔንዲኩላር ሆኖ ምንም ሆኖ አይታየንም። ስለዚህ የማይታይ መስመር ስለሆነ ወይም ደግሞ ከጀርባ ያለ ኤጅ ስለሆነ እሱን በሂድን ላይን እንገልጸዋለን። ከጀርባ ሌላ ኤጅ አለ፣ ሌላ መስመር አለ የሚለውን ለመጠቆም ማለት ነው። ስለዚህ አሁን ይሄንን ደመቅ አድርጌ ማሳየት ልሞክር። ከዚህ እስከዚህ ድረስ ማለት ከዚህ እስከዚህ ድረስ ያለው ነው። ከዛ በኋላ ፓርሻሉ መጀመሪያ የሰራ ነው። ፓርሻሉ ይሄን ይመስል ነበር። ከዚህ እስከዚህ ይሄ እንደዚህ ሬክታንግል ቅርጽ ያለው እዚህ ውስጥም ደግሞ ሬክታንግል ቅርጽ ያላት እንደዚህ መጣ ነበር። ከላይ ደግሞ ኮምፕሊት እያደረግን ነው ስንመጣ ደግሞ ምን ሆነ? ከላይ በኩል ይሄን መስሎ ታየን። ከስር እችኛዋ ደግሞ ውስጥ ያለችው ቀዳዳዋ ከዚህ እስከዚህ ባዶ ቦታ ሆኖ ታየን። ከጀርባ ያለው ደግሞ ኤጁ መስመሩ ሂድን ላይን ሆነ ማለት ነው። ከዛ እየተቀደደ ወደ ውስጥ ስለሚሄድ ደግሞ እዚህ ጋር የማይታየን እስከዚህ ድረስ የሚቀጥል መሆኑን ለመናገር ሂድን ላይን ተጠቀምን። ወደ ውስጥ እየገባ እንደሚሄድ ለማጠቆም ሂድን ላይን ተጠቀምን። ይሄን ይመስል ነበር ማለት ነው። ስለዚህ ጨርሰናል። ለብቻው ላሳያችሁ። ይሄንን ይመስላል ማለት ነው። ፒክቶሪያል ቪዲዮቹን ፍሪ አንድ ስለሰራው ትክክለኛ ቀጥ ያሉ መስመሮች የሉትም፣ ግን ዋናው ቪዥዋል ቪው አሰራሩ ይሄን ይመስላል ማለት ነው። አመሰግናለሁ። ተመስገን 9 ደቂቃ ናት።